ያም ሌላው ጥቁር ነጥብ ነው በእናንተ ላይ የተያዘባችሁ። ሰብት ማለት ቅዳሜ ቀን ነው። ቅዳሜ ቀን ሰብት የተባለው ቀጣይ ማለት ነው። ተደሙኩም ፊሰብቲ በቅዳሜ ቀን ድንበር ያለፉትንም ሰዎች ታሪክ በእርግጥ ታውቃላችሁ፣ መቼም አትረሷትም ማለት ነው። ያም ሌላው ጥቁር ነጥብ ነው በእናንተ ላይ የተያዘባችሁ። ሰብት ማለት ቅዳሜ ቀን ነው። ቅዳሜ ቀን ሰብት የተባለው ቀጣይ ማለት ነው ማለት ነው። ቀጣይ ማለት አላህ ዓለምን መፍጠር የጀመረው እሑድ ቀን ነው። በሶሒህ ሙስሊም እንደተዘከረው ማለት ነው። እና ከእሑድ ቀን ጀምሮ እስከ ዓርብ ምሽት ድረስ የተለያዩ የዓለም ክፍሎችን ፈጥሮ ጨረሰ እና ለመጨረሻ የመፍጠር ስራ የተቋረጠው ቅዳሜ ላይ ነው። ወር ተጀመረ፣ ዓርብ ማታ አለቀ ዓለም ተፈጥሮ ማለት ነው። ቅዳሜ ቀን የክፍት የኢጃዛ ቀን ሆነ። ከዛ ተነስቶ ሰብት ተባለ የሚሉ አሉ። ሌላ ማና ሊኖረው ይችላል። እና በቅዳሜ ቀን ስራ እንዳትሰሩ የሚል ህግ መጣ ማለት ነው። ያው ተውራት ከሚያዛቸው ከሚከለክላቸው አንዱ ሆነ ማለት ነው። ከዛ በፊት እንግዲህ ያው ኢባዳም ያደርጋሉ፣ ፈለጉ ሰዓት ደግሞ የዱንያ ስራቸውን የሚሰሩ ነበር። በዛ ሁኔታ ላይ እያለ አዲሱ መመሪያ ምን ሆነ? ከሳምንት አንድ ቀን ለአኽራ ስራ ብቻ መዋል አለበት። ከሌላው ቀን ግን ያው መደበኛ ኢባዳም እያደረጋችሁ ስራችሁን ጎን ለጎን ማሰር ትችላላችሁ የሚል መመሪያ መጣ ማለት ነው። በሳምንት አንድ ቀን ለእኔ ብቻ መስራት አለባችሁ የሚለው ሲመጣ ይሻሉ። በመሰረቱ አንድ ቀን እረፍት ያስፈልገዋል ሰዎች ሳምንት እስከ ሳምንት ሳምንት ሲደክም ቆይቷል። እረፍቷን አልጠሏትም። ችግሩ ግን ተንኮል አለባቸው ማለት ነው። እንግዲህ ታዲያ ይሄ እረፍቱ ቀን በሳምንቱ አንድ ቀን መቼ ቢሆን ይሻላል አለ። ብሎ ቢወስኑ እሱም ስለሚያውቃቸው ኮንፈስ ያደረጋቸው የሙኻለፋ በር የሚከፍቱባቸዋል። በዚህ ቀን ብሎ ቢወስን ያልቅ ነበር። መጀመሪያው አማከራቸው። በሳምንቱ አንድ ቀን የኢባዳ ቀን እንዲሆን ይፈልጋል፣ መቼ ቀን ቢሆን ይሻላል ሲሉ ዝም አሉ። ያው ስን ያሰብ ልስጣልና ራሱ ቅዳሜ ቀን ቢሆን እሱ ዓርብ ቀን ይሆናል። ዓርብ ቀን ጁሙዓ ሰይድ አያም ለያቀረው ጁሙዓ ቀን የኢባዳ ቀን እንዲሆን እፈልጋለሁ ሲል እሱ ግራ ስላደረገው አይሆንም። እሱ ማይለው አይቀሩም። ቅዳሜ አይሆንም፣ ጁሙዓ አይሆንም። እና እናንተ ሰብስጧ ታዲያ ስላቸው ቅዳሜ ከመጡ ጀምሮ ሙኻለፋ ጎረቤት ናቸው እንግዲህ ቅዳሜና ጁሙዓ። እሱ ያለው እንዳይሆን ብቻ ወርቀው አልሄዱም። ጁሙዓ አይሆንም ቅዳሜ ይሁን የሚል ሀሳብ ሰጡ ማለት ነው። ይሁንላችሁ ግድ የለም ማለት ግን ቂም ያዘባቸው። ለምን ጁሙዓንም ቢብለውን የመረጥኩትን ቅዳሜን መረጥ ሰራላችኋለሁ አላለ። ጥሩ ነው እንግዲያውስ ቅዳሜ እናንተ ያላችሁት ይጽደቅና ቅዳሜ ቀን እንግዲህ ውስጥ ማለት የለም ማለት በጣም ሸርጡ ቢጠጥር ቅዳሜ ቀን እንዲያው እዚህ የተቀመጠች እንኳን ኩባያ ማንሳት አይቻልም። የዱንያ ስራ የምትባል ነገር እንግዲያው ጠዋት ጀምረህ እስከ ማታ ድረስ በኢባዳ በዚክር ብቻ ነው ተጠምደህ መዋል አለበት። ኢዕቲካፍ ማለት ነው። Spring is here, and with it comes that fresh start feeling. Decluttering, resetting, and just easing back into the rhythm of things. But this time of year can also bring some anxiety as we transition into a new season. Maybe you're feeling like you're already a little bit behind with your goals, or like life is moving faster than you can keep up with. If that sounds familiar, then you are not alone. We all go through seasons of life, and you are not going to be at your best every single season. Something I've learned is to take care of myself during these lower periods. Therapy can give you tools to handle stress so that it doesn't take over. Think of it as like a spring edit, but for your mindset. Just like how you'd maybe refresh your wardrobe for the season. The anxiety edit helps you reset your approach to stress, turning it from this roadblock into something that you can navigate with confidence. Therapy has been a big part of that journey for me. I have been learning how to be more open, how to express my feelings and ask for help when I need it. With BetterHelp's expertise, help is always within reach. Anxiety tends to peak in late spring
bring, and a majority of BetterHelp's clients actually sign up because they are feeling anxious or overwhelmed. I started my journey with BetterHelp, and getting started could not be easier. You'll answer a few questions, and BetterHelp will match you to a therapist that is tailored to your needs. And if it's not quite the right fit, no need to worry. You can actually switch up at any time and no extra cost. If BetterHelp sounds right for you, definitely consider signing up. ይህንን ትስማማላችሁ ስላቸው ይህ ችግር የለውም ተስማሙ። ጥሩ እንግዲህ ስራቸው ምንድን ነው? የሀገራቸው ኢኮኖሚ ምንጩ ወደብ አላቸው። ትልቅ ወደብ የአሳ ምርት ነው። ሳምንት ሙሉ አሳ እያደኑ የፈለጉትን ይበላሉ። የተረፈውን ለሌላ ለጎረቤት ሀገር ይሸጣሉ። እዛ ደግሞ ሌላ የሚፈልጉትን ሸቀጥ እየገዙ ይመጣሉ። በደንብ ጥሩ ሁኔታ ላይ ነው ያሉ። ያንን ከተቀበሉ በኋላ አላህ ምን አደረገ? ሳምንቱ ቀን የስራ ቀን ሁሉ ስራ እንዲጠፋ ተደረገ ማለት ነው። አሳ እንዳይወጣ አንዲት አሳ ወደ ላይ ሰፋ እንዳትመጣ አሸዋ ላይ ወርዳ ባህር ውስጥ እንድትተኛ ተደረገ ማለት ነው። ቅዳሜ በበዓል ቀን ግን ማንም ስለማይነካ በሙሉ ገንፍሎ ይወጣና አሳ ውሃው አይታይም። የዙ ፀሐይ ሲዝናና ይውላል ማለት ነው። አንድ አሳ ከነካ መቅሰፍት ይመጣል። ምን ይበላሽ? ሳምንቱ ሙሉ ስራ ጠፋ ማለት ነው። ተጨነቁ እና ችግር መጣ ማለት ነው። ያው ችግር ሲመጣ መወያየት ያለ ነው እና ምን ይሻላል ብለው መወያየት ጀመሩ። መጀመሪያ እኮ ያለ ያለውን ትተን እኛ ራሳችን መኋለፋ ማድረጋችን ተቆጥተን እንዲያደረጉ ይሄማ አቋማችን ነው እንቶ ያደረገው ያደርግ ጥሩ። ታዲያ ምን ይሻላል? አሁን ብሎ በዘዴ ነው አሉ። አላህ ሊሸውዱ ብሎ በዘዴ ነው። ያው እኛ አንድ መኪን ፈልጉለታል፣ ችግር የለም። እሱ አሳ እንዳይወጣ ሳምንት ሙሉ እዛ ባህር ውስጥ ተኝቶ እንዲቀርም አድርጎ በእኛ በበዓል ቀን እንደገና እያወጣ ያቆለጨልጨናል። ሰራለታል። ታዲያስ እንግዲህ ከገንባሪ ቦታ ላይ ልክ ያው ባህሩ ከላይ የሚመግበው ጅረት ይመጣል። ያ ጅረቱ ዳገት ላይ ባለ ሰዓት ግድብ ማድረግ አለብን። ግድብ አድርገን በጎን እንደዛ አቅጣጫውን አስተን ወደ ዳገት ቆፍረን እዛ ውስጥ መስመር እንከፍታለን። ዋናው የሚወርደው አቋርጦ ማለት ነው። በዚህም በወንዙ ትልቅ እንግዲህ ጉድጓድ ቆፍረው የባህር የእንትኑን የጅረቱን ውሃ ጠልፎ ወደዛ እንዲወስድ ወደ ዳገት ወስዶ እንዲያፈሰው ማለት ነው። ወደ ዳገት ወስዶ እንግዲህ በኃይል ተላይ ከባህሩ እየጎረፈ የሚወርደው አገንባሪው ተጠልፏል። ውሃው ወጎይ ሲገባ ቀጥታ መውረዱን ትቶ አሳውን እንደጫነ ዳገት ውስጥ ወስዶ ይደፋዋል ማለት ነው። በዚህም ወስዶ ይደፋዋል። ያን ምን አደረጉ? ጉድጓዱን የቆፈሩት በስራ ቀን ነው። ግን ጉድጓዱን ቆፍረው በር ዘጉት፣ አዘጋጁት። በሩ የሚከፈተው መቼ ነው? አርብ ምሽት ላይ። ምክንያቱም የአርብ ምሽት የቅዳሜ ሌሊት ጀምሯል ማለት ነው። እና ያንን በር ይከፍታል። ማታ ሄደው ቀስ አድርገው ይከፍታል። ያ ውሃ እየተደረባ ያሳምን በውን እየያዘ በዳገት ላይ ሲደፋ ያድራል ማለት ነው። ቅዳሜ ጦት መጥተው ያንን በዳገት ላይ የመጣ አሳ እያፈሱ ይወስዳሉ። አእምሮ በዘዴ ሊዛይችናት ሰራንለታል አሁን አላህ ሱብሓነሁ። ስለዚህ ይህንን በሚያደርጉ ጊዜ ሰዎች ያው በሀሳብ ተለያዩ፣ ኺላፍ ነው። አንዳንድ ግን ግንዛቤ ያላቸው ዑለሞቹ ጭምር ይህ ነገር አያዋጣንም፣ አላህን በዘዴ ማሸነፍ የማይታሰብ ነገር ጥፋት እየሰራችሁ ነው እና አላህ ተቆጥቶ ያጠፋናል፣ ይህ ነገር ይቅርብን፣ ተውባ አድርገን አላህ ተራሱ ሌላ ዘዴ እንዲያመጣልን እንጠይቅ እንጂ እኛ እንደዚህ ውሃ ወደ ዳገት ጠልፎ አስገብቶ ማለቱ አያዋጣም ሲሉ እንዴት አያዋጣም ይቻላል እንጂ እና እንግዳውስ እኛ እንዲህ አይነት ወንጀል ውስጥ አንገባም፣ እዚህ ነገር የለንበትም፣ የራሳችን ጉዳይ ችግራችን እንችላለን እንኖራለን ብሎ የተወሰነው ቡድን ከዛ ተገነጠለ ማለት ነው። የተወሰነው ደግሞ ያው አልማኒ ዲን የሌለው በቃ ዘዴ ነው ብሎ በዘዴ ነው ችግር የለው ብሎ ቀጠለ። ሶስተኛው ቡድን ደግሞ ገለልተኛ ሆነ ማለት ገለልተኛ ሆነና እነዚያንም ጠንክሮ አይቃወሙም፣ በወንጀሉም አይሳተፍም።
ሶስት ቡድን ሆነ በዚህ ጉዳይ ላይ ሰው ማለት ጭቅጭቅ በየቀኑ እና ያው እነዚህኞቹ እንግዲህ አነሳተፍም ያሉት ራብ ያዛቸው ተቸገሩ ነግሬ ያለው እንኳን ልጆች እያለቁ እኮ በምላት በላምኛ ምን ሆን ይኸው በሰላም እየኖር ነው ይሏቸዋል። አረባት ላይ በጨርሶ የብዛህ ሊያጠፋ ይችላል እያሉ እነሱም ለመመለስ ተውባ እንዲያደርጉ ይጣጣራሉ። እነዛኞቹ ማለት ችግራቸው ይችላል። እነዚህኞቹ ደግሞ ሶስተኛ አካል የተባሉት እነሱ ጋር ምን አጨቃጨቀ አውቀው የገቡበት ጥፋት ነው እና እነሱም መጨቃጨቅ አያስፈልግም። እኛም በስራው ማንሳተፍም አሁን በዚህ ሁኔታ ላይ እያሉ እንዳውም የሚመጣው ነገር እንዲያጣልፈን ሰፈር እንካፈል ተባለ። ሰፈሩ ያው ስብጥር ነበረ። ቤተሰብ ናቸው። አንዱ አጎት አለ፣ አንዱ ወንድም አክስት ምናምን። እንግዲህ እያንዳንዳችን ከሰፈሩ ለሁለት እንፈለውና የወንጀለኛው ክፍል በአንድ በኩል፣ የኛው ደግሞ ችግረኛው ድሃው በዚህ በኩል። እዛ ሁሉ የመጣውን ነገር ኃላፊነት ውሰድ ተባሉ። ተስማ የቤት ልውውጥ ተደረገና ይህ እንግዲህ የአሳ ምርት የሚጋፍፈው በአንድ በኩል ሆነ ማለት ነው። ያኛው በአንድ በኩል ሆነና ዕለታት አንድ ቀን ያለምንም ማስጠንቀቂያ ሌሊት እንዳለ ሁሉ ቂረደትን ኻሲኢን የሚል አዋጅ ወጣ ካለ ማለት ነው። እናንተ መጀመሪያ ራሳችሁ የመረጣችሁትን ቀን በዓል አድርጋችሁ የኔን ፍቃድ በመጣሳችሁ እንደገና አሳ ላታድኑ ቃል ገብታችሁ በተዘዋዋሪ እንደገና የኔን አሳዬን ያለ ፍቃዴ በመውሰዳችሁ ሰው አይደላችሁም እና ከሰው ወጣችኋል፣ ዝንጀሮ ሁኑ ብሎ አላህ ውሳኔ ሰጠባቸው። ቤት ራታቸውን በልተው ተጫውተው በሰላም ተኝተው እኩለ ሌሊት ሲመጣ እያንዳንዱ ሰው አሳማና ዝንጀሮ ሆኖ ቁጭ አለ ማለት ነው። እና ጠዋት ሲነጋ የሰው ዘር የሚባል ነገር ዝር አይልም በዛ ስፍራ ውስጥ። ዝንጀሮ ሆነዋል፣ ሰውነቱ ቀርቷል፣ አቅላቸው ራሱ ተለውጧል። ዝም ብለው በቤታቸው እንደተዘጋ ፖሊስ ቁጭ ይችላል። ሲነሱ ምንም ሰው የሚባል ነገር የለም፣ መነጋገር አይችሉም። ሁሉ ነገር እነዛኞቹ ምስኪኖቹ ሰፈር ብቅ ብሎ ሲያዩ እዛ እንቅስቃሴ የለም። ሰፈር እንዴት ሰው የለም ሲሉ ዘመድ ነው ቤተሰብ ነው ሁሉም የተጠላለፈ ስለሆነ ዘመዶቻችን ምን ሆነ በድንጋጤ እየወጡ በር ሲቆረቆሩ በር የሚከፍት እና በር እየተሰበረ ሲገባ ሰዎቹ ቁጭ ሰው ሆኑ ቀርቶ ዝንጀሮ ናቸው። ገሌ እንደዚህ ቆራችሁ አይደለም ሲሉ እንባው ብቻ ይወርዳል። መናገር አይችልም። አያው ያላችሁ ነገር ከኋላ ናችሁ ሁላቸው ለአንገታቸው ማቅለስለስም ባልቻ ማዝነት ብቻ ሆነ ማለት ነው። በዛ መልክ 3 ቀን ህዝብ እንዲያያቸው ተደረገ ማለት ነው። 3 ቀን በዛ መልክ ከታዩ በኋላ እንዲያልቁት አደረጋቸው። ይቀጥሉም አልፈቀዱም። ካሉበት አምለጡ። አማኞቹ እንደገና ሀገሩን ፈረሱ ማለት ነው። ፈቁና ለሁም ኩኑ ቂረደተን ኻሲኢን መልዑኒን መጥሩዲን ማለት አላህ ረህማ የተባረራችሁ ዝንጀሮዎች ፍጡራን ናቸው ሆኗት። ፈጃልናሃ ይህችን እርምጃ ሰውን ወደ ዝንጀሮነት መቀየር በአንዱ በፈጸመው ወንጀል ሳቢያ ነካለን ሊማ በይነ የደይሃ ሊሙዓሲሪን ማለት በጊዜ ለነበሩት ህዝቦች። ያው እንግዲህ በሌላ ሀገር የተለያዩ ህዝቦች አሉ። በእኔ እስራኤሎች እኮ በጅምላ ዝንጀሮ ሆኑ እየተባለ መቀጣጫ ተደረገ፣ ወንጀለኛ ለሆነ ሰው ሁሉ ማለት ነው። ወማ ኸልፋ ከዛም ቀጥለው ደግሞ ትውልዶች በቀላሉ የሚረሳ ነገር አይደለምና እስካሁን ድረስ በእኔ እስራኤሎች ብቸኛ ከሰውነት ወደ ዝንጀሮነት የተቀየሩ ህዝቦች ናቸው በመባል ይታወቃሉ ማለት ነው። ሁልጊዜ አሳፋሪ የሆነ ታሪክ ተጻፈላቸው። ወመውዒዘተ ሊልሙተቂን ሚን ዒባዲላሂ ሷሊሒን አላህን የሚፈሩ ሰዎች ሁልጊዜ እንግዲህ እኮ አላህ እንደ በኔ እስራኤል ዝንጀሮ ሊያደርግ ይችላል እየተባለ መገሰጫ ማስጠንቀቂያ ተደረጉ ማለት ነው። ይህንንም አስታውሱ። ይሄ የሆነው ያው በመኻለፋቸው ክፋት ነው ማለት ነው።
وأسألك من الخير كله